ይህ ቪዲዮ የማስጠንቀቂያ ቪዲዮ ነው። ሁላችሁም እንድትሰሙ ይፈልጋለሁ። በተለይም ውጭ ሀገር ላላችሁ ቶቻችሁ ወይም ደግሞ ማዳም ቅመሞች ይህ ቪዲዮ ለእናንተ ስለሆነ ቪዲዮን ፋቮራይት በማድረግ ጀምሩ። ከዛ በፊት ግን እስኪ ይሄንን ቪዲዮ አይተን እንመለስ። የማዳም ቅመሞች እንዳትሰልፉት፣ በተለይ አረብ ሀገር ያላችሁ የማዳም ቅመሞች ብዙ ከምትሸወዱባቸው አንዱ ስውር ካሜራ ነው። ስውር ካሜራ በተለያየ አይነት ዲዛይን ተፈብርኮ እኛን ያለኛ ፍቃድ የቤቱ ባለቤቶች እኛን ኮንትሮል ያደርጉናል ወይንም ደግሞ ፕራይቬት የሆኑ ነገሮችን ይመለከታሉ ማለት ነው። ቪዲዮንም እንዳያችሁት የብዙ ወጣቶቻችን ህይወት በድብቅ ካሜራ ምክንያት እየተበላሸ ይገኛል። አሁን ላይ ይህንን ድብቅ ካሜራ በመስሪያ ቤታቸው በመጸዳጃ ቤት ውስጥና ልብስ በሚቀይሩበት ሰዓት ላይ ይህንን ድብቅ ካሜራ በመጠቀም እየሰሉ ይገኛሉ እና ይህንን ድብቅ ካሜራ በመጠቀም ትልቅ ገንዘብ እየጠየቋቸው ህይወታቸውን እያበላሹ ይገኛሉ። ታዲያ ከዚህ ጭንቀት የሚገላግላችሁ አንድ አፕሊኬሽን ይዤላችሁ መጥቻለሁ። ይህ ማፕ ድብቅ ካሜራ ያለበት ቦታ አንድ በአንድ እየፈለገ ያሳያቸዋል። ይህንን ማፕ እንዴት እንደምታወዱና አውርዳችሁ እንደምትጠቀሙ አንድ በአንድ አሳያቸዋለሁ። ከዛ በፊት ግን ቪዲዮ ይጠቅማል ብላችሁ ለምታስቡት ውጭ ሀገር ላሉ እህቶቻችሁ ሼር በማድረግ ተከታተሉ። አፕሊኬሽኑንም ለማውረድ ወደ ጉግል ፕሌይ ስቶራችሁ በመሄድ በዚህ መልኩ ኤልአይቲስ በማለት ሰርች ታደርጋላችሁ። ከዚያ በኋላ ይህ መጀመሪያ ላይ ይመጣላችሁን አፕሊኬሽን አንድ ጊዜ ከነካችሁ በኋላ ከዚህ በፊት ስልካችሁ ላይ ካልጫናችሁ በመጫን ኦፕን በማለት ወደ ውስጥ ተገባላችሁ። አፕሊኬሽኑም በዚህ መልኩ ይከፍትላችኋል። ከዚያም እዚህ ጋር የምትመለከቷትን ሰርች ባር በመንካት ቱ በማለት ሰርች እናደርጋለን። ከዚያ በኋላ የመጀመሪያ ላይ የሚያመጣላችሁ ምስል አንድ ጊዜ በመንካት ወደታች ስክሮል አድርጋችሁ ጌት ኢት ናው የሚለውን በመንካት አፕሊኬሽኑን ትጭናላችሁ። አፕሊኬሽኑን በዚህ መልኩ ይከፍትላችኋል። እነዚህ አራት አማራጮች ሲያመጣላችሁ የመጀመሪያውን ዲቴክቲንግ ፈርድ ካሜራ የሚለውን በመንካት ካሜራ አለ ብላችሁ የምታስቡ ቦታ ላይ በማዞር መጠቀም ትችላላችሁ። የብዙ ወጣቶቻችንን ህይወት በዚህ መልኩ መታደግ እንችላለን። ቪዲዮ ከተመቻችሁ ላይክ እና ፎሎ ማድረግ እንዳይረሳ። ይመቻችሁ።